ሰላም ሰላም ቅዱሳን እንዴት አላችሁ? ሁሉ ሰላም፣ እግዚአብሔር ስም ይባረክ። ዛሬ አንድ ሀሳብ ልቤ ላይ መጥቶ ይህንን ሀሳብ ከእናንተ ጋር ለመጋራት ፊታችሁ ተገኝቻለሁኝ። ጋሻ የሚባለው ነገር አለ። በድሮ ዘመን አባቶቻችን በጦርነት ሜዳ ላይ ሆነው እየተዋጉ እያሉ ከአራቱም አቅጣጫ የሚወረወረውን ቀስት የሚወረወረውን ጦር ለመመከት የሚጠቀሙት መሳሪያ ማለት ነው። ጋሻ ማለት ከአራቱም አቅጣጫ የሚመጣውን ጦር ወይ የሚወረወረውን ጦር ለመመከት የሚጠቀሙት በዚህም በዚህም የሚመጣውን ለመመከት የሚጠቀሙት መሳሪያ ነው። መጽሐፍ ቅዱስ ላይ ስናገር መዝሙር 91 ላይ ያለው ቃል ሰሞኑን ልቤ ላይ በጣም ይመላለሳልና እውነት እንደ ጋሻ ይከብሃል። መዝሙር 91 ከቁጥር 4 ላይ ያለው ቃል ስታነቡ እውነትም እንደ ጋሻ ይከብሃል የሚል ቃል ታገኛላችሁ። እውነት ምንድን ነው ሲባል ለመጀመሪያ ጊዜ እውነት ክርስቶስ ነው። ውሸት የሌለበት እውነት ክርስቶስ ነው ማለት ነው። እዚህ ቦታ ላይ እውነት እንደ ጋሻ ይከብሃል ይላል። ስለ እውነት ስናወራ እውነት ድፍረት ይሰጣል። እውነት ያለ ምስክር ይፈርዳል። እውነት ሳታፍሩ በሰዎችና በእግዚአብሔር ፊት እንድትናገሩ ያደርጋል። ብዙ ፌክ የሆነ ነገር፣ አስመሳይ የሆነ ነገር በበዛበት በዚህ ዘመን እውነተኛ የሆነውን ነገር በልባችሁ ይዛችሁ ስታገለግሉ ስናገለግል እውነት የሆነው ክርስቶስ ከጎናችን ይሆናል ማለት ነው። እውነት በአደባባይ ያከብራል። እውነት ያለ ምስክር ይፈርዳል። ብዙ ሕዝብ ሳይኖረን ብቻውን እውነት ይመራናል። እውነት ከክርስቶስ ጋር ያገናኘናል። ስንነግድ፣ ስናገለግል፣ ስንማር፣ ስናስተምር፣ ስናገለግል እውነት እንደ ጋሻ ይከበናል ማለት ነው። ስለዚህ ወገኖቼ አንድ ነገር ይገርመኛል። በአደባባይ በብዙ ሰው ተከበን ውሸት ፌክ የሆነ ነገር ከምናቀርብ ሰው በሌለበት ቦታ እውነት ብንናገር ከእግዚአብሔር ጋር አብረን ለብቻችን እየሰራነው እውነት አንድ ቀን አደባባይ ላይ ወጥቶ ራሱ ምስክር ይሆናል። ራሱ ብዙ ምስክር ይሆናል። እንደ ጋሻ ይከበናል ማለት ነው። እውነት ይከበናል። ስለዚህ እቃ ስንገዛ ፌክ እና ኦሪጂናል የሚባል ነገር አለ። ብዙ ለመለየት በጣም የሚያስቸግሩ እቃ አቅራቦቶች አሉ አይደለ? ቁሳዊ ነገሮች፣ ይሄ ከየሱቁ የምንገዛቸው ነገሮች ኦሪጂናል ይሁን ፌክ ይሁን በማናቅበት ምስጢር ተሰርቶ የሚቀርቡልን እኩል ዋጋ አውጥተን የምንገዛቸው ነገሮች ማለት ነው። ነገር ግን በአገልግሎቱ ጋር ስንመጣ እንደ ኦሪጂናል ፌክ ነገር አይጠቅመንም ማለት ነው። ቆዳችንን ሁሉ ሊጎዳ ይችላል፣ ጤናችንንም ሊያውክ ይችላል ማለት ነው። ግን ለመለየት በሚያስቸግር ሁኔታ ባለሙያዎች ሰርተው የሚያቀርቡልን ገበያ ላይ ማለት ነው። ላይክ እንደዛም ሁሉ መንፈሳዊ ነገርንም መንፈሳዊያን ሳይሆኑ መንፈሳዊ ለመሆን በጣም በብልጠት ረቂቅ በሆነ ሁኔታ ራሳቸውን ከልለው ፌክ የሆነ ነገር ለማቅረብ የሚሞክሩ ሰዎች አሉ፣ ደግሞም የተሳካላቸው። ስለዚህ አንድ ምክር በእግዚአብሔር ፊት የማቀርብላችሁ ነገር ቢኖር ይህንን መልእክት የምትሰሙ ሁላችሁ የምታደርጉትን ነገር ሁሉ እውነት ለሆነው ክርስቶስ በእውነት እንድትናገሩ፣ በእውነት እንድትመላለሱ በጌታ ፍቅር ጠይቃችኋለሁ። እውነት ራሱ እንደ ጋሻ ይከልላችኋል። እውነት እንደ ብዙ ሰራዊት ይከባችኋል ማለት ነው። ስለዚህ በተቻለን መጠን ሁሉ እየጸለይን እውነት የሆነውን ነገር ሁሉ ለማድረግ እንሞክር። መጽሐፍ ቅዱስ ላይ ሲናገር እውነተኛ ሚዛንና መመዘኛው እግዚአብሔር ነው የሚል ቃል አለ። ስለዚህ በምናደርጋቸው ነገሮች እያንዳንዱ ነገር ላይ ሚዛን ላይ መውጣታችን የማይቀር ስለሆነ በተቻለን መጠን ሁሉ እውነትን እንናገር። ሰዎች ኖሩም አልኖሩም፣ ምክንያቱም
በስውር የሰራነው እውነት በአደባባይ እንደ ጋሻ ይከበናል ማለት ነው። እግዚአብሔር አምላክ ይባርካችሁ።